ማለቱ አይቀርም። ያን አባቴ ብሎ ሲፈልገኝ እመጣለሁ። እንደዚህ እንዳላየው ከፈለጋችሁ ይሄንን ውሳኔ ወስናለሁ። በእንደዚህ አይነት ርዕስ እየመጣችሁ የምትጨቀጭቁኝ የምትጠሩኝ ከሆነ አልመጣም። ስለዚህ መልካም ጊዜ እንደዛው አላልኩም እኮ አብርሃም፣ እንደዛ አይደለም ሀሳቡ። እመጣለሁ ከትንሽ ደቂቃ በኋላ ይዤላችሁ። ኧረ ተረጋግተህ አስበው አብርሃም እባክህ። አንቺ ተረጋጊ፣ ፈጣሪ ያለው ይሆናል። እኔ ምን ማድረግ እንዳለብኝ አላውቅም ከዚህ በላይ የእውነት እኔ በዚህ ልክ ምን ሆናችሁ ምን መሀላችሁ እንደገባ አላውቅም። እኔ በዚህ ልክ እንደዚህ ያሸካከራችሁ ነገር ምን እንደሆነ አላውቅም። ቢያንስ በቃ እኔ ለልጁ ሲል ልጁ ከመጣ ቢያንስ ልጁን ሳይራራና ወደ ቤት ይመለሳል ብዬ ነው ያሰብኩት። ሌላ ምንም አላማ የለኝም። እሷ ምንም አላማ የላትም። ማናችንም ምንም አላማ የለንም እና እኔ ቢመለስ ደስ ይለኝ ነበረ። በቃ የሆነ ልቡ ራርቶ ወደ ቤት ይመለሳል ብዬ አስቤ ነበረ። እኔ ብቻ በዚህ ልክ ምን ሆኖ እንደሆነ አላውቅም። አብርሃም ይሆናል። ለማንኛውም አይዞሽ፣ በቃ ተረጋጊ። ፈጣሪ ያለው ይሆናል። አይዞሽ፣ እሺ፣ ተረጋጊ። በቃ ልጁን አመጣዋለሁ። እሺ፣ ቆንጆ። እሺ፣ በቃ ተረጋጊ። ሩታ እንደዚህ ሆነሽ ነው እንደምንሄደው? የት ነው የምንሄደው? ወደ ቤት ሂጂና ቤት እረፍት አድርጊ። ከዛ እሱ ቤት ይዞት ይመጣል። እንደዚህ አትሁኚ። በቃ ሩታ ቢያንስ አንቺ ነገሮችን ለማድረግ እየሞከርሽ ነው። በቃ ከዚህ ላይ ደግሞ በጎደለው ነገር ላይ ፈጣሪ ጨመርበትና ልቡን አራርቶት ወደ ቤት እንዲመለስ ያድርገው። ቢያንስ ልጁን